አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እንዴት ናችሁ? ደህና ናችሁ ወይ? እንዴት ይዟችኋል? በያላችሁበት አላህ ይጠብቃችሁ እና ደህና ናችሁ ወይ? እንግዲህ ያው በሌላ በአዲስ ቪዲዮ መጥተናል። ዛሬ ካነበብኳቸው እና ካወቅኳቸው ነገሮች አንዳንድ ነገር ለማካፈል ነው የመጣሁትኝ። ዛሬ የምናወራው ስለ ትዕግስት ነው ማለት ነው። ስለ ትዕግስት ካነበብኳቸው ውስጥ እንትኖች ውስጥ አንዳንድ ነገር ለማለት መጥቻለሁኝ። በመጀመሪያ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው ቤቱን እና ዛሬ የምናወራው ስለ ትዕግስት ነው ማለት ነው። ትዕግስት በተለይ ለኛ ለስደተኞች ከምንም በላይ ያው ትዕግስት ያስፈልገናል ማለት ነው። ደግሞ ትዕግስትም እርግጠኝነት ያኔ አስተምሮናል። ትዕግስት የሌለንም ትዕግስት ተምረንበታል። ግን ደግሞ ትዕግስት ማለት ያኔ ማድረግ እየቻልን ያንን ነገር መበቀል እየቻልን ምሳሌ ያንን ሰው በቀል ለመበቀል እየቻልን ግን ያኔ በትዕግስት ማለፍ ነው ትዕግስት ማለት እንጂ ማድረግ አለመቻላችን ትዕግስት አይባልም ማለት ነው። እና ልላችሁ ነው ለአንድ ግለሰብ ከግማሽ በላይ ያኔ ስብዕና ማማሩ ከግማሽ በላይ ትዕግስተኝነቱ ነው የሚል ነበር ማለት ነው። እና ትዕግስት ያለው ሰው አስበበት ይደርሳል፣ አላማውን ያሳካል እና ደግሞ አላህ ሱብሃነሁ ወተዓላ ደግሞ አጅሩን ከፍ ያደርግለታል ማለት ነው። እና ከምንም በላይ ትዕግስት ያስፈልገናል። በተለይ ደግሞ እኛ በተለይ ደግሞ በስደት ዓለም ላይ ትዕግስት ያስፈልጋል። አሁን የምንሰማው ብዙ ነገሮች አሉ። ሱብሃንአላህ ያቺ ጊዜ ምናልባትም ታልፍ ነበረ ትዕግስት ቢያደርጉ። በእርግጥ ያኔ ይከብዳል አውቃለሁ፣ እረዳለሁ። ብዙ ነገሮች አሉ። ቢሆንም ግን ያችን ሰዓት እንደምንም ትዕግስት አድርገው ቢያልፉ ኖሮ የማያልፍ ነገር የለም ነበር ማለት ነው። እና ብዙ ነገር እንሰማለን። በተለይ አሁን ላይ ያው ሚዲያውም እንዳለ እንትን ስለሆነ ሁሉም ሚዲያ ተጠቃሚ ስለሆነ ሁሉም ነገር ደግሞ ሚዲያ ላይ ስለሚሆን እንሰማለን። እንደ እከሌ እኮ እንደዚህ ሆነች፣ አሁን አይተናት፣ አሁን ላይቭ ላይ ታይታ አሁን ሞተች ይባላል። አሁን እንደዚህ ሆነ፣ አሁን እኮ ራሷ እንደዚህ ያደረገች ይባላል። ለምን ብለን ያችን ጊዜ እኮ እንደምንም ራሳችንን ተቆጣጥረን ያችን ጊዜ ያችን ሰዓት ያችን የልደት ሰዓት ያችን የመከፋት ሰዓት ብናልፋት እኮ ነገ ሌላ ቀን ነው። የዛሬ መሽ እንግዲህ ዛሬ አለፈ አይደል? ነገ ሌላ አዲስ ቀን ነው። ደግሞ አልሐምዱሊላህ በተለይ ደግሞ አዲስ እንደውም ልናመሰግን ሁላችንም በሃይማኖታችን ልናመሰግነው ነው የሚገባው ማለት ነው። ለምን ዛሬ አለፈ፣ ነገ የማያይ ብዙ አለ። ነገ ማለት ፈጣሪ ያልፈቀደው ሆኖ ወደ አሄራ የሚሄዱ አሉ። እና ለእኛ ደግሞ አላህ ፈቅዶና መርጦ ነገ ካሳየን፣ ዛሬ አሳድሮ ነገ ካሳየን እኛ እኮ ዋስትና የለንም። ዛሬ ተኝተን ጠዋት ለመነሳታችን ዋስትና የለንም አይደል እንዴ? ስለዚህ ነገ ሌላ ቀን ነው። ስለዚህ ነገን ደግሞ አላህ እንደ ስጦታ ነው የሚሰጠን፣ ለኛ ሀዲያ ነው ማለት ነው። ነገ ተጨማሪ ቀን ሲሰጠን አላህ ሀዲያ እየሰጠን ነው ማለት ነው። እና ያንን ጊዜ ለማየት መጓጓት፣ ነገ የተሻለ ቀን ነው ብሎ ትዕግስት ማድረግ፣ ሰብር ማድረግ ነው እንጂ ወደ ሌላ ወደ አላስፈላጊ ነገር መሄድ የለብንም ማለት ነው ውዶችዬ። ያልፋል፣ የማያልፍ ነገር የለም በዚህ ምድር ላይ ሞት ብቻ ነው የማያልፈው። ያቺ የሞት ቀናችን ብቻ ናት የማታልፈው እንጂ የማያልፍ ነገር የለም። በጣም ይሄማ አላልፈውም፣ በጣም ይሄማ እንዲህማ በቃ የማልፈው የምችለው አይደለም ብላችሁ አልፋችሁ ታላያችሁ። የምሬን ነው የምላችሁ። እና የማያልፍ ነገር የለም። ራሳችሁ ወደ ሌላ ነገር አትወስውሱ። ወደ ሌላ ነገር በቃ የኔ መኖር ምን ትርጉም አለው? የኔ አናማር በቃ ከምንም በላይ ደግሞ ማማረር የምሬን ነው የምላችሁ ይገፋፋል። በቃ እኔ ብኖርም ተስፋ የለኝም፣ ብኖርም እኮ አልጠቅምም፣ ብኖርም እኮ ፈጣሪ እኮ ማለት ነው አላህ እኮ እኛን ሲፈጥረን ለምክንያት ነው፣ ዝም ብሎ አልፈጠረንም። ስለዚህ የተፈጠርንበት ዓላማ አለመዘንጋት አለብን ማለት ነው። ይሄ ደግሞ የሚያልፍ ነው። ገባችሁ? ቋሚ ነገር አይደለም እኮ። እንደውም እንደኛ ማለት እንደ ሙስሊም
አላህ የሚወደውን ነው የሚፈትነው። ገባችሁ? እንግዲህ እኔ ሌላውን ጠለቅ ብዬ ባላውቅም ማለት ነው። እና ምን ልላችሁ ፈልጌ ነው፣ ትዕግስት ማድረግ አለብን እንጂ ቶሎ ብለን ተስፋ ቆርጠን ወደ ሌላ እርምጃ መሄድ የለብንም ማለት ነው። ወደ ሌላ ነገር ማሰብ መወስወስ የለብንም። እኛ ደግሞ ትንሽ መንገድ ከከፈትንለት ሰይጣን በዛችው ይገባና ይወሰውሰናል ማለት ነው። ከዛን እኛ ያልሆነ ቦታ ላይ እንድንሆን ህይወታችንን አደጋ ላይ እንድንጥል ያደርገናል ማለት ነው። እና ውዶችዬ በእርግጥ ይከብዳል ስደት አውቃለሁ። በእርግጥ ብዙ ነገር አለብን፣ ብዙ ነገሮች አለን። ገንዘብ ይጠፋብናል፣ ወይም ደግሞ ቤተሰብ ብዙ ነገር ያደርጋል። ደግሞ ባለትዳርም ከሆነ የትዳር ጓደኛችን እንደዛ ሊያናደን ይችላል፣ ወይም ጓደኛ ብዙ ነገር አለብን። አዎ አውቃለሁ። ግን ደግሞ ያልፋል፣ በቃ ያልፋል የሚለውን ነገር መርሳት የለባችሁም። የምሬን ነው የምላችሁ። በጣም ከባድ ነገር፣ በጣም ይሁን የሚከብድ ነገር ሲመጣ በቃ ይቺን ቀን ታልፋለች፣ ነገ ሌላ ቀን ነው ኢንሻአላህ ብላችሁ ሞራላችሁ ሙልት አድርጋችሁ ያልፋል ብላችሁ ነው ማለት እንትን ማለት ያለባችሁ እንጂ ወደ ሌላ ነገር አትወስወሱ ውዶችዬ። እኔ ማለት አሁን በዚህ እንኳን አሁን በዚህ ሳምንት ለራሱ ብዙ ነገር እየሰማን ነው፣ ብዙ ነገር እያየን ነው ሚዲያ ላይ እና እንደዛ ባታደርጉ፣ ራሳችሁን ለክፉ ነገር ባትጥሉ ብዬ ነው የምመክራችሁ ማለት ነው ውዶቼ። እና አብሽሩልኝ። ሁሉም ነገር ደግሞ ለኸይር ነው። እንደውም እኮ እኛ እድለኛ ነን። የምሬን ነው የምላችሁ። እድለኛ ነን ስላችሁ አለ አይደል እንዴ፣ አላህ ሲፈጥረው አይን የሌለው አለ፣ እጅ የሌለው አለ። ምን ይላል? የበላያችሁን አቱ የበታችሁን ይላል። እና የበታችንን ነው ማየት ያለብን ማለት ነው። እሱን ስናይ ደግሞ በጣም እኛ ሙሉ ሰው በቃ ምንም የጎደለን ነገር የለም። አልሐምዱሊላህ ወላሂ ምንም የጎደለን ነገር የለም ማለት ነው። ስናየው ግን እኛ ችግራችን የበላያችን ነው የምናየው። በቃ ሁላ እንደሱ በደንብ ብሎ እኛ ሰራተኛ መሆናችን ብዙ ነገር ቤታችን ሊሰማ ይችላል። ግን ደግሞ ይሄን ኖርማል ነው። እንደውም ሐላልን እኮ ሰርቶ መብላትን እኮ አላህ ይወደዋል አይደል እንዴ? ስለዚህ የበታችንን እያየን ነገ ደግሞ የተሻለ ቀን እንደሚመጣ ውስጣችን እያስረዳን መኖር ነው ያለብን እንጂ ራሳችን ወደ ሌላ ነገር አንውሰድ ማለት ነው። እና ደግሞ ጓደኛ አታብዙ። በሱ በሌላ ቀን እመጣበታለሁ። በእርግጥ ግን በቃ ጓደኛ ማለት ነው ያ ሰላም አላህ ያዘንላቸው ብቻ ናቸው ጥሩ ጓደኛ የሚያገኙት። የምሬን ነው የምላችሁ። አላህ የወደደው ብቻ ነው ጥሩ ጓደኛ የሚያገኘው እንጂ ስደት ላይ በተለይ ጓደኛ ማብዛት፣ ይሄ ጋጋታ፣ የመደዋወል 24 ሰዓት ምናምን እሱ ነገር በጣም በቃ የምሬን ነው የምላችሁ። በጣም አንደኛ ጊዜያችሁን ነው የሚያባክነው፣ ሁለተኛ ማንነታችሁን ነው የሚያሳጣው። ለራሳችሁ ጊዜ መስጠት አትችሉም፣ ቢዚ ነው የሚያደርጋችሁ። ለሰላም ብቻ እሱን በሌላ ርዕስ እመጣበታለሁ፣ በሌላ ጊዜ እመጣበታለሁ ርዕሱን። ግን የምሬን ነው የምላችሁ ያልሆነ ነገር ውስጥ አትግቡ። ራሳችሁን ጠብቁ። በቃ ባላችሁ ሰዓት ራሳችሁን ቴከር ማድረግ አለባችሁ። ሰዓታችሁን ተጠቅማችሁ መተኛት አለባችሁ። በቃ ስልክ ላይ ብዙ ሰዓት አለመቀመጥ። በቃ ስልክ ባይ ዘ ዌይ ቅንጭላታችንን ይቆጣጠረናል። ቅንጭላታችን ቢዚ ከሆነ ደግሞ መተኛት አንችልም። እንትናችን ጀሰዳችን ቢተኛ ለራሱ ህሊና እንትናችን አእምሯችን ሊተኛ አይችልም። ስለዚህ በጊዜ የምንሰራውን ስራ ሰርተን ሰአታችንን ተጠቅመን በመኝታ ሰዓታችን ስልካችንን አጠፋፍተን በቂ እንቅልፍ መተኛት አለብን ማለት ለምን አእምሯችን በስነ ስርዓት ስራውን እንዲያከናውን ማለት ነው። ካልተኛን ግን የነገው ቀናችን እንደተበላሸ ነው የሚውለው ማለት ነው። በቃ አእምሯችን ትክክል አይሰራም ወይ ሰው ሲያዘን ብዙ ነገር ነው ማለት ነው። በቃ ቁጣን የሚቀድመን ምናምን። ስለዚህ ሰዓታችን ተጠቅማችሁ ተኙ። ባለችን ሰዓት ራሳችንን እንንከባከብ። በቃ አሁን ብዙ ልጆች በቃ ሚዲያ ላይም ደግሞ እንደዚሁም ሲያወሩ እሰማለሁኝ እና በጣም ነው እኮ የሚርበው ምናምን ይላሉ። ለምን ትራባላችሁ? ለምን ብላችሁ? የምሬን ነው የምላችሁ። ለምን ተደሞዛችሁም ቢሆን ገዝታችሁ ብሉ እንጂ ለምንድን ነው የምትራቡት? ለማን ብላችሁ? እናንተ እኮ እዚህ የሆነ ነገር ብትሆኑ ምንም ማለት በቃ እናት አባት ቢጎዳ ነው። እናት አባት ቢጎዳም ደግሞ ከእናንተ በላይ አይጎዳም። እናንተ ግን ሳታርፉ፣ ሳትበሉ፣ ሳትጠጡ እንዳማራችሁ፣ እንደራባችሁ፣ እንደተሰቃያችሁ ብዙ ነገር አለ።
እና ራሳችሁን ቴክር አድርጉ። በቃ የምር የምላችሁ ለራሳችሁ ሁኑ። እኛው ችግሩ ለሰው ነው የምንሆነው እንጂ ለራሳችን አንችልም። ባይዘው ከራሴ ጀምሮ ለሰው ነው እንጂ ለራሳችን ይሄን እናድርግ አንልም። ቢሆንም ከራስ በላይ ማንም የለም። እኛ ደህና ስንሆን ሁሉም ነገር የሚሆኑ ማለት ነው። እና ራሳችሁን ተንከባከቡልኝ። እና ሌላ መላችሁ እፈልጋለሁ። ይሄ ደግሞ ጓደኛ አታብዙ። የምሬን ነው የምላችሁ። በቃ ጓደኛ ጋር ራስ መደዋወል ምናምን ጭንቅላታችሁ በቃ አእምሯችሁን ቢዚ ነው የሚያደርጋችሁ። በተለይ ደግሞ ዝም ብሎ ተራ ዝም ብሎ የማይጠቅም ጓደኛ የለም። ዝም ብሎ በቃ የሆነ ዝም ብሎ ምን ልበላችሁ፣ በቃ እንዴት ላስረዳችሁ? የምር ምንም በቃ ትርጉም የሌለው ጓደኛ ሲኖር ብቻ የሚያስታውስሽ የለም። እንደዚህ አይነት ጓደኛ አለና በእንደዛ ቢዚ አትሆኑ። በቃ መስራት ባለበት ሰዓት እንሰራለን፣ ማረፍ ባለብን ሰዓት እናርፋለን፣ መተኛ ባለበት ሰዓት መተኛት አለብን ማለት ነው። እና ውዶቼ አብሽሩልኝ። አላህ ይጠብቃችሁ በያላችሁበት። ሁላችንንም ሰላም ያድርገን። ሀገራችንን ሰላም ያድርግልን። ሀገራችንን ሰላም አድርጉ። እኛንም በሰላም ሀገራችን ያስገባን ኢንሻአላህ። የዛሬው ቪዲዮ ይሄንን ይመስል ነበረ። ቤቱን ላይክ እና ሰብስክራይብ አድርጋችሁ አበረታቱኝ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።